ሰላም ወዲ አኖን ኢፖክሲ ቤተሰቦቻችን እንደምን አላችሁ? በዛሬ ቪዲዮ ደግሞ አብዛኞቻችሁ ስለጠየቃችሁን ስለ ኢፖክሲ ከለሪንግ የምናወራ ይሆናል። ታዲያ በዚህ ቪዲዮ ሰፋ አድርገን ስለ ኢፖክሲ ከለሪንግ አይነቶች እንዲሁም ደግሞ የትኛውን በየትኛው ሌየር ላይ መጠቀም አለብን፣ ምክንያቱም ደግሞ የኢፖክሲ ከለሮች የራሳቸው የሆነ ፐርፐዝ አላቸው። ሶ በዛ ፐርፐዝ በሌየር ከፋፍለን የምንሰራቸው ወይም ደግሞ ቅድሚያ ልንጠቀማቸው የሚገቡ ከለሮች አሉ። ከዛም ባሻገር ደግሞ ኔክስት ወይም ደግሞ በቀጣይ የምንጠቀማቸው እንዲሁም ደግሞ ቱ ዘ ሊስት ወይም ደግሞ ወደ መጨረሻ አካባቢ የምንጠቀማቸው የኢፖክሲ ከለሪንግ አይነቶች አሉ። ታዲያ እንደዚህ የምትመለከቷቸው አይነት ውስብስብ የሆኑ የኢፖክሲ ዲዛይኖችን አለም ደግሞ ያማሩ ህብረ ቀለሞችን ተጠቅማችሁ ኢፖክሲያችሁን አሳምራችሁ መስራት የምትፈልጉ ከሆነ የከለሪንግ አንደርስታንዲንግ በእርግጠኝነት ሊኖራችሁ ይገባል። ሶ እነዚህ የኢፖክሲ ከለሪንግ አይነቶች ምንድናቸው ወደሚለው ጉዳይ ስንገባ ኢፖክሲ ላይ አራት አይነት የከለር አይነቶች አሉ። እነሱም ደግሞ ቤዝ ወይም ደግሞ ባክግራውንድ ከለር የሚባል አለ፣ እንዲሁም ደግሞ ትራንስፓረንት ቀለሞች ወይም ደግሞ ሚካ ፓውደር የምንላቸው ማለት ነው። ከዛም ባሻገር ደግሞ ሻይነሮች ወይም ግሊተር በመባል የሚታወቁት የኢፖክሲ የከለር አይነቶች ሲሆኑ በመጨረሻም ደግሞ ሜታሊክ የሚባሉ የቀለም አይነቶች ናቸው። ሰው እነኚህን የቀለም አይነቶች ምንድነው የሚለያያቸው እንዲሁም ደግሞ የትኛውን በየትኛው ቦታ ላይ መጠቀም አለብን በሚለው ዙሪያ ላይ በዚህ ቪዲዮ ዲስከስ እናደርጋለን። ሰው ወደ ክላሳችን እንግባና በዚህ ዙሪያ ዲስከስ የምናደርግ ይሆናል። ይህንን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ደግሞ አይታችሁ ከጨረሳችሁ በኋላ የተሰማችሁን ሀሳብ አስተያየት በኮሜንት ላይ ማጋራታችሁን እንዳትረሱ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁትም ኢፖክሲ ለሚሰራ ወዳጃችሁ ሼር ማድረግ እንዳትረሱ። ወደ ቪዲዮ በመጀመሪያ እንደነገርኳችሁ መጀመሪያ ማስተዋል ያለብን ነገር በኢፖክሲ ላይ አራት አይነት የቀለም አይነቶች አሉ። እነኚህ ታዲያ ነጭ፣ ቢጫ፣ ጥቁር፣ አረንጓዴ እንደምንላቸው ሳይሆን ነገር ግን ፐርፐስሊ ዲፈረንት የሆኑ አራት አይነት የቀለም አይነቶች አሉ። ታዲያ እንደዛ ሲባል ምንድነው ለባክግራውንድነት የምንጠቀማቸው ቀለሞች አሉ። በተጨማሪም ደግሞ ትራንስፓረንት ብዬ ቀደም ሲል ሜንሽን ያደረኩላችሁ በመጨረሻ ሌየር ላይ ልንጠቀማቸው የምንችላቸው የቀለም አይነቶች አሉ። ሶ እነኚህ ምንድናቸው ሲባል የመጀመሪያው ቤዝ ወይም ደግሞ ባክግራውንድ ቀለም የሚባሉት ልክ እንደነኚህ ያሉ ጄል ፒግመንቶች ናቸው ማለት ነው። ሶ በገበያ ላይ ወይም ደግሞ በኢፖክሲ ማርኬት ላይ ስትገዙ ጄል ፒግመንቶች ብላችሁ ነው እነኚህን ቀለሞች የምታገኟቸው። በጄል መልኩ የሚቀርቡት አብዛኛውን ጊዜ ለባክግራውንድነት ወይም ደግሞ ቤዝ በመሆን ኢፖክሲያችንን ስንጀምር ለምሳሌ የሆነ የኢፖክሲ ስራ ቢኖረን ነጭ ቀብተን ከላዩ የተመቸንን የቀለም ዲዛይን ለመስራት የምንፈልግ ከሆነ ቤዙ ነጭ ነው ማለት ነው። ሶ ነጩን የምንጠቀመው ወይም መጠቀም ያለብን ጄል ፒግመንቶችን ነው። ነገር ግን ግዴታ ጄል ፒግመንት ብቻ መጠቀም አለብን ማለት አይደለም። አንዳንድ ጊዜ እጥረቶች ሊመጡ ይችላሉ። በገበያው ላይ ጄል ፒግመንቶች ጠፍተዋል፣ ባክግራውንድ ቀለሞች የሉም ልትባሉ ትችላላችሁ። ታዲያ እንደዛ ሲሆን ስራ ማቆም ሳይሆን ነገር ግን የፓውደር ቀለሞችን ማለትም ሜታሊክ ቀለም የምንላቸውን የቀለም አይነቶች ገዝተን መጠቀም እንችላለን። ይሄውም ደግሞ አንደኛው የኢፖክሲ መስሪያ ዘዴ ነው ማለት ነው። ታዲያ በሁለተኛነት የምናያቸው ግሊተር ወይም ደግሞ ሻይነር በመባል የሚታወቁ የቀለም አይነቶች ናቸው። እነኚህ ግሊተር ወይም ደግሞ ሻይነር የሚባሉት የቀለም አይነቶች እንደምትመለከቱት የሚያብረቀርቁ ቀለሞች ናቸው። ታዲያ እነኚህን ብዙ ጊዜ የምንጠቀመው የተለያዩ ቅዱሳት ስዕላቶችን አሊያም ደግሞ ፎቶዎችን ጭምር ከሰራን በኋላ ፍሬሞቻቸውን ለማሳመር እንዲያብረቀርቁ ስንፈልግ የምንጠቀመው ነው። እዚህ ጋር ማስተዋል ያለባችሁ ማብረቅረቅና ማንጸባረቅ ይለያያል። ምክንያቱም ኢፖክሲ በባህሪው ሲደርቅ ያንጸባርቃል። ነገር ግን እነኚህ ግሊተር የምንላቸው ማንጸባረቅ ሳይሆን ማብረቅረቅ ነው ማለት ነው የሚሰጡን። ሶ እንዲያብረቀርቅ የምትፈልጉትን ቦታ ሞስትሊ የምንጠቀመው ለፍሬሞች እና ስፔሲፊክ ወይም ደግሞ ውስን ለሆኑ ቦታዎች ላይ ነው። ሶ እነኚህን የቀለም አይነቶች በዚህ መልኩ መጠቀም ትችላላችሁ። ነገር ግን ከሌየር ውስጥ የሚገቡ አይደሉም። ባክግራውንድ ወይም ደግሞ እንደ ትራንስፓረንት አሊያም ሜታሊክ የምንላቸው ሳይሆን ለብቻ እንደ ፍሬምነት አሊያም ደግሞ ስፔሲፊካሊ የሆነ ቦታ ላይ ልንጠቀማቸው የምንችላቸው የቀለም አይነቶች ናቸው ማለት ነው። ታዲያ በሶስተኛ ደረጃ ልንመለከተው የምንችለው የቀለም አይነት ምንድነው? ሜታሊክ የቀለም አይነቶች ናቸው። ሶ ሜታሊክ የሚባሉት የቀለም አይነቶች ብዙ ጊዜ የሚቀርቡልን በፓውደር መልክ ሲሆን እነኚህ የፓውደር ቀለሞች ሰማያዊ ሊሆን ይችላል አሊያም ደግሞ የተለያዩ ቀደም ሲል እንዳልኳቸው የተለያዩ የቀለም አይነቶች በውስጣቸው ይዛሉ። ነገር ግን በፓውደር መልኩ ቀርበውልን ልንጠቀማቸው የምንችለው በተለይም አሁን ላይ በእቃ ወይም ደግሞ ይሄ በዚህ መሰል የሜታሊክ ፓውደር እየመጣ ይገኛል። ከዛም ባሻገር ደግሞ ልክ እንደዚህም ደግሞ ተቋጥረው በኢፖክሲ ማርኬት ውስጥ ይሸጣሉ። ሰው ከሁለቱ አንዱን ፓውደሮች በመግዛት መጠቀም ትችላላችሁ። እዚህ ጋር ያለው አድቫንቴጅ ምንድነው? ለምሳሌ እንበልና ስስ የሆነ ላስቲክን እና ካርቶንን ብናነሳ ስስ የሆነ ላስቲክ ከስሩ ያለውን ነገር አሳልፍ ያሳያል። ነገር ግን ካርቶን ድፍን አድርጎ ከስር ያለውን አያሳይም፣ ይሸፍናል ማለት ነው። በተመሳሳይ መልኩ እነኚህ ሜታሊክ ቀለሞችም ልክ እንደ ብረት ወይም ደግሞ ልክ እንደ ካርቶን
ከስር ያለውን ነገር ሳያሳዩ ድፍን አድርገው ያንጸባርቃሉ ወይም ደግሞ እንደምንፈልገው ይሆኑልናል ማለት ነው። ነገር ግን ከስር ያለውን አካል ለማሳየት ስንፈልግ ትራንስፓረንት ቀለሞችን አሊያም ደግሞ ሚካ ፓውደሮችን መጠቀም እንችላለን። እዚህ ጋር የምትመለከቷቸው ሚካ ፓውደር ተብሎ የሚሸጡ በሴት የሚቀርቡ ወይም ደግሞ አሁን ላይ ከረንትሊ በገበያው ላይ 24 ፍሬ ምናምን ይዘው ባንድ ገበያ ላይ ይሸጣሉ ማለት ነው። ባንድ ላይ ይሸጣሉ። ሶ እናንተ የምትፈልጉትን የቀለም አይነት ደግሞ ለየብቻ እየገዛችሁ መጠቀም ትችላላችሁ። አለም ደግሞ እነኚህን ሙሉን ገዝታችሁ ለስራችሁ እንደየቀለሙ ወይም እንደየፍላጎታችሁ ያደርጋችሁ መጠቀም ትችላላችሁ። ታዲያ እዚህ ጋር መረዳት ያለብን ነገር ምንድነው? ትራንስፓረንት ቀለሞችን ቢሆኑ ልክ እንደ ሜታሊክ ድፍን ሊሉ ወይም ደግሞ ከስር ያለውን ነገር ላያሳዩን ይችላሉ። ይሄ የሚፈጠረው ለምንድነው? አሁን ለምሳሌ ቀደም ያነሳውላችሁ ምሳሌ አለ። ሰስ የሆነ ፌስታል ከስር ያሳልፋል ብያችኋለሁ። ነገር ግን ያንን ሰስ የሆነ ፌስታል ብንጠቀልለው ብንጠመጥመውና ብንወጥረው ከስር ያለውን ነገር አያሳየንም ወይም ደግሞ ድፍን ያደርጋል ማለት ነው። በተመሳሳይ ሚካ ፓውደሮችንም በቀለማችን ውስጥ አብዝተን ፓውደሩን ጨምረን ብንበጠብጠው ድፍን የማድረግ ባህሪ አላቸው። ሶ ስትጠቀሙ ቤዝ ወይም ደግሞ ባክግራውንድ የሚባሉትን እነ ጄል ፒግመንቶችን ከስር ጄል ፒግመንት ወይም ደግሞ ቤዝ ቀለሞች ከሌሉ ደግሞ ሜታሊኮችን ከስር ልክ እንደ ባክግራውንድ አድርገን መጠቀም እንችላለን። ከዛ ባሻገር ደግሞ ትራንስፓረንት ቀለሞች ከቤዝ አሊያም ደግሞ ከሜታሊክ ቀለሞች በላይ በመሆን ያገለግሉናል። እንዲሁም ደግሞ ሻይነር ወይም ግሊተር የምንላቸው ደግሞ ለፍሬምነት ይጠቅሙናል ማለት ነው። አይሆፕ ይህ ቪዲዮ ስለ ኢፖክሲ ከለሪንግ የተወሰነ እውቀት እንደሰጣችሁ ተስፋ አደርጋለሁ። ታዲያ በቀጣይ ቪዲዮም እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም በአካል ሃኖን ኢፖክሲ መታችሁ ሰልጥናችሁ ብቁ የኢፖክሲ አምራች መሆን የምትፈልጉ ከሆነ በስልክ ቁጥራችን 0923636111 ላይ አሊያም ደግሞ በ0910 13 87 84 ላይ ሃኖን ኢፖክሲ ብላችሁ ብትደውሉ እኛን ማግኘት ትችላላችሁ። ሃኖን ኢፖክሲ ልዩነትን በተግባር